ሁል ጊዜ ወደ እርሻ ቦታው በተመሳሳይ መንገድ ይሄድ የነበረ አንድ ገበሬ ነበር። ታዲያ በሚሄድበት መንገድ መሃል ላይ አንድ ተለቅ ያለ ድንጋይ ተቀምጧል። ድንጋዩ ትልቅ ቢሆንም በገበሬው ጉልበት ግን ሊነሳ የሚችል አይነት ነበር። ገበሬው ግን ሁል ጊዜ ሲያልፍ ነገ አነሳዋለሁ እያለ ያልፋል። ምክንያቱ ደግሞ ድንጋዩ ከመሄድ ስለማያግደው ነበር። ከመሄድ ባያግደውም የተወሰነ ግን ያዘገየው ነበር። እንዲህ እያለ ቀናት ወደ ወራት፣ ወራት ወደ ዓመታት ተቀየሩ። የገበሬው አረማመድ መቀነስ ጀመረ። ቀጥ ብሎ ይሄድ የነበረው ጠንካራው ገበሬ ከትከሻው ጎንበስ ብሎ ሆነ የሚራመደው። መንገዱ ላይ ያለው ድንጋይም አልተንቀሳቀሰም፣ እዛው እንዳለ ነበር። በፊት ሊያነሳው የሚችለው ድንጋይ አሁን አላሳልፍ ሊለው ደረሰ። ገና እርሱ ጋር መድረሱን ሲያስብ ይደክመዋል። አንድ ቀን አንድ ወጣት ተጓዥ በዛ በኩል ሲያልፍ ገበሬው ድንጋዩን ቀስ እያለ ሲወጣ ያየውና ለምን ይህን ድንጋይ አታነሱትም ሲል ይጠይቀዋል። ገበሬውም ሁሌም እንዳሰብኩት ነው ልጄ፣ ዛሬ ግን አልችልም ሲል ይመልስለታል። ተጓዡም ድንጋዩን ካነሳው በኋላ መንገዱን ያጠረዋል። ከዛን ገበሬውን ዞር ብሎ እስካሁን ምን አቆዩት ሲል ይጠይቃቸዋል። ገበሬው ግን መልስ አልነበራቸውም። ምክንያቱም ድንጋዩ አልነበረም ችግሩ፣ ነገር ግን ጊዜ ማባከናቸው ነበር። ብዙ ሰዎች ጊዜን ማባከን የተለመደ ጉዳይ ሆኖ ይታያቸዋል። ጊዜ ሲባክን አይጮህም፣ በዝምታ ነው። በዚህም ሲባክን ብዙ አይታወቀንም። ነገር ግን እንደ ገበሬው ካለፈ በኋላ የሚሰማን የጸጸት ስሜት ይኖራል። መተኛት ወይም እረፍት ማድረግ ጊዜን ማባከን አይደለም፣ መተኛት ትርጉም ያለው ነገር ነውና። ነገር ግን ዝም ብሎ ስልክ ላይ ስክሮል እያደረጉ መዋል፣ ነገሮችን ጀምሮ አለመጨረስ፣ ብዙ ማቀድ፣ ነገር ግን ጥቂት መፈጸም፣ እነዚህ ሊሆኑ ይችላሉ። ብዙዎቻችን ጊዜን ስናባክን የምንሰጠው ምክንያት ይኖረናል። አንዳንድ ጊዜ ቀኑ ሙሉ ቢዚ ነን፣ ነገር ግን ሕይወታችን ወደፊት እየተንቀሳቀሰ አይደለም። ሰዎች የሚዋሹት ትልቁ ውሸት ጊዜ አለኝ ማለታቸው ነው። ጊዜ ምንም ሳንሰራበት ሲያልፍ የማያልቅ ነገር ይመስለናል። ነገር ግን ሁል ጊዜ ውሳኔን ባልወሰንበት ቁጥር ቀጣይ ውሳኔያችንን ከባድ እያደረገብን ያመጣዋል። መጀመሪያ መነቃቃት ሳይሆን ድርጊት ቢቀድም ጥሩ ነገር ነው። ሁል ጊዜ ለአእምሯችን ትክክለኛው ጊዜ እስኪመጣ ድረስ ብለን ከነገርነው ነገሮች ላይ መዘግየታችን ምንም የማይመስለን አይነት ሰዎች እየሆንን እንመጣለን። ጊዜን ማባከን ወዲያው የሚያስከፍለው ነገር ስለሌለ ብዙ የተጎዳን አይመስለንም። ነገሮችን ማድረግ እየቻላችሁ ስታስረዝሙ ማንም አያወቅሳችሁም፣ ወይም የሚጮህና የሚያነቃችሁ አላርም የለም። ነገር ግን የኋላ ኋላ ምን ሆኜ ነው ማለት የማይቀር ጉዳይ ነው። ጊዜን የምናባክነው በዓመታት አይደለም፣ ነገር ግን በደቂቃዎች ውስጥ ነው። በደቂቃዎች ያባከንነው ተጠራቅሞ ነው በኋላ ዓመት ሆኖ የሚታየን። 10 ደቂቃ እዚያ ባከንነው በኋላ 30 ደቂቃ ደርሶ እናየዋለን። ከዛን ቀኑ ሙሉ እናባክናለን። እንዲህ እያለ ነው እንግዲህ የወደፊታችን የሚጨልምብን። ጸጸት በውድቀታችን ሳይሆን ማድረግ እየቻልን ባላደረግናቸው ነገሮች የሚገጥምን ስለሆነ ዝግጁ ባትሆንም አሁኑኑ ጀምር። ተነሳሽነት ባይኖርህም አሁኑኑ ስራው። እየደበረ ቢሆንም ተንቀሳቀስ። ትንሽ እርምጃችን ነገ ብዙ ትጠቅመናለችና። ጊዜ እቅዳችንን ሳይሆን የሚያከብርልን ያደረግነውን ጥቂት ነገር ነው። አንድ ቀን ወደፊት ዛሬ የምትኖራትን እቺን ቀን ቢኖረኝ ብለህ ትመኝ ይሆናል። እረፍት ልታደርግበት ሳይሆን ያቀድከውን ልትጀምርበት። እና አስታውስ፣ ያለንና መጠቀም የምንችለው ዛሬን ሊያውም አሁንን ብቻ ነው። እንጠቀመው። ያላችሁን አስተያየት ኮሜንቱ ላይ አስታውቁን፣ እንወያይበታለን። በተረፈ ግን እስከዚህ ከተከታተሉን አይቀር ቻናላችንን ሰብስክራይብ ያድርጉ። እኛ እዚሁ ጋር አበቃን። በቸር ቆዩን።